የቻይናው ቲያንስ አካል የሆነው ሪች ፉድስ በዱካም ኢንዱስትሪ ፓርክ ያስገነባውን የአጋዥ ምግቦች ፋብሪካ አስመረቀም። ፋብሪካው 8 አይነት ምርቶችን የሚያመርት ሲሆን ምርቶቹ ለአፍሪካ፣ ለመካከለኛው ምስራቅና ለላቲን አሜሪካ ሀገራት ይልካል ተብሏል። በዚህ ጉዳይ ላይ አብነት ታምራት ተጨማሪ ዝርዝር አዘጋጅቷል። በቻይና በግዙፍነቱ የሚታወቀው ቲያንሲ ግሩፕ አካል የሆነው ሪች ፉድስ ዱካም በሚገኘው ኢንዱስትሪ ዞን ያስገነባውን የአጋዥ ምግቦች ማቀነባበሪያ ፋብሪካ አስመርቋል። በአፍሪካ የመጀመሪያ የሆነው ይህ ፋብሪካ በ4722 ስኩዌር ካሬ ሜትር ላይ የተገነባ ሲሆን 4 የምርት ሂደቶችን ተከትለው የሚያመርቱ 37 አውቶማቲክ ማሽኖች ተተክለውለታል። የአጋዥ ምግብ ማቀነባበሪያ ፋብሪካው 8 አይነት ምርቶችን የሚያመርት ሲሆን ምርቶቹን ወደ አፍሪካ፣ መካከለኛው ምስራቅና ላቲን አሜሪካ ሀገራት ይልካል ነው የተባለው። በፋብሪካው የምርቃት ስነ ስርዓት ላይ የተገኙት የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ ኢትዮጵያ ከቻይና ጋር ያላት ግንኙነት ከጊዜ ወደ ጊዜ እየተጠናከረ መምጣቱን ተናግረው ፋብሪካው እሴት የተጨመረባቸው ምርቶችን በማምረት ለአግሮ ፕሮሰሲንግ ዘርፍ ትልቅ መሰረት ይጥላል ብለዋል። This investment by Rich will undoubtedly be an instrument in further promoting and strengthening. ይህ ኢንቨስትመንት የኢትዮጵያና ቻይና ጥብቅ ወዳጅነት አንዱ ማሳያ ከመሆኑም ባለፈ በአግሮ ፕሮሰሲንግ ዘርፍ ትልቅ መሰረት የሚጣልበት ጅማሮ ነው። Not only strengthens the cooperation between our two countries, but also will pave the way for furthering future agro-industrial development in Ethiopia. የንግድና ኢንዱስትሪ ሚኒስትር ዴኤታ አቶ ተካ ገብረ ኢየሱስ በበኩላቸው የፋብሪካው መገንባት የአግሮ ኢኮኖሚውን ዘርፍ ለማሳደግ ትልቅ ድርሻ ያበረክታል ያሉ ሲሆን የቴክኖሎጂ እውቀት ሽግግርና በርካታ የሥራ ዕድል ይፈጥራል ብለዋል። Special attention is given to the agro-based manufacturing sector. መንግስት ለአግሮ ፕሮሰሲንግ ዘርፍ ልዩ ትኩረት ሰጥቶ እየሰራ ነው። በግብርና ምርቶች ላይ እሴት ጨምሮ የሚያመርተው ይህ ኢንቨስትመንት የውጭ ምንዛሬ የቴክኖሎጂ ሽግግርና ሰፊ የሥራ ዕድል ይፈጥራል። የኩባንያው የአፍሪካ ተወካይ ጂአ ያንግ ኪንግ በቀጣይም በኢትዮጵያ በሆቴል፣ በቱሪዝምና በሆስፒታል ዘርፎች እንደሚሰማሩ ተናግረዋል። ኩባንያችን በዚህ ኢንቨስትመንት ብቻ አያበቃም። በቀጣይ በኢትዮጵያ በሆቴልና ቱሪዝም ዘርፍ እንዲሁም በሕክምና ተቋም ግንባታ የመሰማራት ፍላጎት አለው። ፋብሪካው ከ80 በላይ ለሚሆኑ ኢትዮጵያውያን የሥራ ዕድል የፈጠረ ሲሆን በቀጣይም ቁጥሩን ከፍ ለማድረግ ይሰራል ብለዋል። በተጨማሪም በአዲስ አበባ ካሳንቺስ አካባቢ በሚገኘው ኢንተርኮንቲኔንታል ሆቴል ላይ የከፈተውን ዋና መስሪያ ቤቱንና የምርት ማሳያውን አስመርቋል።